ለበርካታ አስርተ ዓመታት ሰዎች የቻይና መኪኖችን ንቀው ነበር። አብዛኞቹ ርካሽ፣ አሰልቺና ከሌሎች የዘመኑ መኪኖች ርቀው የቀሩ ናቸው ብለው አስበው ነበር። ነገር ግን ድንገት ቻይና መላውን የአውቶሞቲቭ ዓለም ያስገረሙ መኪኖችን መስራት ጀመረች። አንዳንዶቹ የሽያጭ ሪኮርድ ሰበሩ፣ ሌሎች ደግሞ የአፈጻጸም ጥንካሬያቸውን አሳዩ። ቁጥር 1 የሚገኘው መኪናማ በጥሬው በውሃ ላይ ማንሳፈፍ ይችላል። በአምስተኛ ደረጃ ላይ የምናገኘው ዎሊንግ ወንግጓንግ ሚኒ ኢቪ። ይህ ጥቃቅን የኤሌክትሪክ መኪና ከእውነተኛ መኪና ይልቅ እንደ መጫወቻ ቆንጆ ዕቃ ይመስላል። ነገር ግን ከትንሽነቱ የተነሳ ዎሊንግ ሚኒ ኢቪ በምድር ላይ ካሉ የኤሌክትሪክ መኪኖች ከፍተኛ ሽያጭ ካላቸው አንዱ ሆኗል። ስኬቱ የተመሰረተው በቀላል እውነታ ላይ ነው፤ እጅግ ርካሽ ዋጋ፣ የታመቀ መጠንና ለከተማ እንቅስቃሴ ምቹ መሆን። ይህ መኪና ሚሊዮኖች ውድ የሆኑ የሉክሰስ የኤሌክትሪክ መኪኖች እንደማያስፈልጓቸው፣ ይልቁንም የሚሰሩትንና ተመጣጣኝ ዋጋ ያለው መጓጓዣ ብቻ እንደሚፈልጉ አሳይቷል። በአራተኛ ደረጃ ላይ የምናገኘው ሆንግ ኤስ9። ለበርካታ አስርተ ዓመታት ሃይፐር መኪኖች የፌራሪና ላምቦርጊኒ የመሳሰሉ የአውሮፓ ግዙፍ ኩባንያዎች ብቻ ነበሩ። ከዚያም ቻይና ሆንግ ኤስ9ን አስተዋወቀች። ይህ ከሳይንስ ፊክሽን ፊልሞች የመጣ የሚመስለው ሃይብሪድ ሃይፐር መኪና እጅግ አስገራሚ ገጽታ፣ ግዙፍ የኃይል አቅምና አጓጊ የአየር ዝውውር ዲዛይን በመያዝ የዓለምን ትኩረት በአጭር ጊዜ ውስጥ ስቧል። ማንም የቻይና ብራንድ በዚህ ደረጃ ወደ እጅግ ውድና አስደናቂ ሱፐር መኪኖች ዓለም በድንገት ይገባል ብሎ አልጠበቀም ነበር። በሦስተኛ ደረጃ ላይ የምናገኘው ኒዮ ኢፒ9። ኒዮ ኢፒ9 በታዋቂው የኑርበርግሪንግ የውድድር ትራክ ላይ አስደናቂ ሰዓት በማስመዝገብ መላውን ዓለም አስገርመዋል። ይህ ሙሉ በሙሉ በኤሌክትሪክ የሚሠራ ሃይፐር መኪና የቻይና አምራቾች ከአውሮፓ እጅግ የተዋጣላቸው የአፈጻጸም ብራንዶች ጋር መወዳደር እንደሚችሉ አረጋግጧል። የቻይና መኪኖች ርካሽና ተራ ኢኮኖሚ መኪኖች ብቻ ናቸው የሚለውን አሮጌ አመለካከት ሙሉ በሙሉ አፍርሶታል። በሁለተኛ ደረጃ ላይ የምናገኘው ቢአይዲ ፋንግቼንግ ባኦ 8። ባኦ 8 በ3 ዊልሶች ብቻ በቀላሉ ሲንቀሳቀስ የሚያሳይ ቪዲዮ ከተለቀቀ በኋላ በዓለም አቀፍ ደረጃ ከፍተኛ ዝና አትርፏል። የላቀ የሰስፔንሽን ሲስተምና አስተዋይ የሞተር ማስተካከያ በመጠቀም ይህ የኤስዩቪ ከባድ የዊል ጉዳት ቢደርስበትም እንኳን ሚዛኑን ጠብቆ መቆየት ይችላል። የዘመኑን ገጽታ የያዘው ይህ ቴክኖሎጂ ከተለመደው ኤስዩቪ ይልቅ እንደ ወታደራዊ ማሽን እንዲሰማው አድርጎታል። በመጀመሪያ ደረጃ ላይ የምናገኘው ያንግዋንጊው 8። ያንግዋንጊው 8 ከተሰሩት እጅግ አስገራሚና ድንቅ ኤስዩቪዎች አንዱ ነው። ከ1100 የፈረስ ጉልበት በላይ የሚያመነጩ 4 የኤሌክትሪክ ሞተሮች ያሉት ሲሆን በተለመደው አስፋልት ላይ ሙሉ 360 ዲግሪ እንደ ታንክ መዞር ይችላል። ከዚህም በላይ የሚያስደንቀው ነገር በውሃ ላይ መንሳፈፍና ዊልሶቹን እንደ ፕሮፔለር በመጠቀም በዝግታ ወደ ደህንነቱ የተጠበቀ ቦታ መጓዝ ይችላል። ከእነዚህ አስገራሚ የቻይና መኪኖች ውስጥ በጣም የገረመዎት የቱ ነው? ሐሳብዎን በኮሜንት አጋሩን።